الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين أما بعد يتكبراتشو وندموچ እህቶቼ መላለም የምትገኙ السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ ዒድ በኋላ ካለፈ እንዴት አደረጋችሁ ተስፋ አደርጋለሁ ሁሉ ሰው በሰላምና በፍቅር ያሳለፈ ጊዜው ለሁን ተስፋ አደርጋለሁ እንግዲህ ትንሽ የመኪና ደርደሻ እንደምንለው በዚህ ጉዳይ ጻፍኩት ማለት ነው ትንሽ ላወራ ፈልጋለሁ የራሴ ትዝብት ማለት ነው እንግዲህ በጉዳዩ እንደዚህ ብዬ በዲቴል መናገር አልፈልግም ግን ዋናው ከእስልምና ስለተያያዘ አንድ ነጥቦች ማነሳቸዋለሁ ኢንሻአላህ ተዓላ እሱ ደግሞ በዚህ በወቅታዊ ሆኖ በዓለማችን ሙሉ ማለት ይቻላል በኢትዮጵያ በውጭ ሀገር ሁሉ በዚህ ጉዳይ መብት ጉዳይ ወይ ደግሞ የሰው መብት የተነካ ጉዳይ የተነሳ ማለት ነው የትዳር እኛም በፊት በትግርኛ የትዳር ጉዳይ ብዙ አንስተን አውርተናል በትዳር የተመለከተ ምክንያቱም እስልምና ሁሉም ነገር የሚገባበት ጉዳይ ስለሆነ ለምን በዚህ ጉዳይ ትናገሪያለሽ ለምን በዚህ ጉዳይ አትናገሪ የሚባል ነገር የለም እስልምና የማይገባበት ነገር የለም በሁሉ ህይወታችን የተመለከተ የማይገባበት ነገር የለም እንናገራለን ማለት ነው ስለዚህ በዚህ ጉዳይ የታዘብኩት ማለት ነው እኔ ሰውየው አላቀውም እንዲሁም አክተር ሆኖ ራሱ በአንዳንዱ ፊልምም ብዙ ሙሉ አይቻለሁ የሱ አላቅም ግን ፎቶ ምናምን አይቻለሁ በሚዲያ እንደ አክተር እንደሆነ ሙስሊም እንደሆነ ራሱ አላቅም ነበር ምክንያቱም ሰው የሚከታተለው የተለያየ ጉዳይ ከሆነ ብዙ ኢንፎርሜሽን ላይኖረን ይችላል እና እሱ አርቲስት እንደሆነ የፊልሙ ዓለም እንደሚሰራ እኔ ያየሁት መጨረሻ ጊዜ አንድ ኢንተርቪው አድርጎ ነበር በእስልምና የተመለከተ ጉዳይ ሲናገር ነው ያወቅኩት ስሙም ራሱ አላቀውም ነበር ግን አይቼዋለሁ በፌስቡክም እኔም ሼር አድርጌዋለሁ እና አሁን በተመለከተ በሱ ጉዳይ የመጣ ግን ማንንም ቪዲዮ ስትከፍት ማለት ነው እኔ ሰብስክራይብ ያረኳቸው ሰዎች በሱ ጉዳይ አንስተው ሲናገሩ በጣም ገረመኝ ሱብሃንአላህ አልኩ እኛ እንደ ሙስሊም የተነጋገረው ያለው በዛ ጉዳይ ሰው ያነሳው ማለት ነው እኔ ዋና ሜን ለኔ ሙስሊሙ እንዴት እንደሚያስብ ነው እንትን ማድረግ የምፈልገው ነጥብ ማንሳት የሚፈልገው ሌላ ሰው ደግሞ እንደ ራሱ ነው የሚያርግ እኛ ግን አንድ መሪ ያለን ሁላችን ማወቅ ያለብን እንደ ሙስሊም እኛ በቁርአንና በሱነት ረሱል ሰለላሁ ዐለይሂ ወሰለም ነው ብቻ ምንመራ እና በሌላ ሰው አስተሳሰብና ወይ በሌላ ሰው አይዲዮሎጂ ያለው በዛ አይደለም እንሄደው እና በሁሉም ነገር ስንናገር ሐሳባችን ስንገልጽ ቃል አላህ ወቃል ረሱሉ ብለው ካልሆነ በጣም ነው ስተት የምንሄደው ከምን ተመርኩሰን ነው እንደዚህ የምናርገው እኛ ግልጽ ነው በእስልምና በማንም ህይወት ጣልቃ ገብተን እንደፈለግን ማድረግ አይፈቀድም እንደሱ ማድረጋችን ደግሞ መጨረሻው ላይ የውመል ቂያማ ትልቅ ሒሳብና ዕቃብ እንዳለው መቼም አንድ ሙስሊም የሚጠፋው ብዬ አላስብም ግን እንደዚህ ያወቀ በዚህ በሴትና በወንድ ጉዳይ ተነስቶ በትዳር ጉዳይ ማለት ነው መቼም እንደኔ ለሴቶች የሚናገርላቸው የሚያስብላቸው የለም ግን እኔ በሐቅ ነው የምናገረው እኔ ለሴቶች ስለሆነ ብቻ አይደለም እኔ የነሱ ጉዳይ ማነሳ ምክንያቱም የምትዘለም ሴት ነው እኔ ማናሳላት የሚዘለም ወንድ ደግሞ ግዴታ መንሳት አለብን የሚዘለም ልጅ መንሳት አለብን የምትዘለም እናት አባት በሁሉም ቦታ የሚዘለም ሰው ነው ማንሳት ያለብን እንጂ ዝም ብለን ለሴት ጉዳይ ተነስተን ብለን እኛ እኮ በእስልምና እንደሱ የሚባል ጥላቻ ከወንድሞቻችን የለንም አኒሳኡ ሸቃኢቁ الرجال ብለው ረሱል ሰለላሁ ወንዶች ማለት ልጆቻችን ናቸው አባታችን ናቸው ወንድሞቻችን ባሎቻችን ስለዚህ እኛ ነው እንዲሁም ምንሰራቸው እኮ ወንዶች እኮ እኛ ነው ምንሰራቸው እኛ ሴቶች እናቶች እኛ ነው በህብረተሰቡ ምን አይነት ሰዎች እንደሚሆኑ ምናርጋቸው የራሳችን ችግር ሳናቅ የወንዶች ብቻ መናገር ትክክል አይደለም ማለት ነው እና
እኔ የገረመኝ በከፈትኩት ቪዲዮ በዛ ጉዳይ የተነሳ አንዱ እንጃ ዩቲዩበሮች በሙሉ እንዳሉ ለገንዘብ ነው ያሰቡት ወይ ምንድነው ያሰቡት የሚናገሩት ንግግሮች እንደውም ጎበዞች ደና ሰዎች ያልኳቸው ሰዎች ራሱ ሴቶች የሚሆኑ ወንዶች በጣም ገረመኝ ወላሂ ሱብሃንአላህ አልኩ ይሄ ሰውዬ ህይወቱ የፈለገ ማድረግ ለማን ነው የሱ መብት የሚነካ ሌላ ሰው ሁሉ የራሱ እንደፈለገ እየኖረ ያለ ደግሞ አንዷ ስፔሻሊ አንዷ ዩቲዩበር ስትናገር ወላሂ አሳፈረችኝ በጣም ያሳፈራል አነጋገሯ ራሱ ስታስቀምጠው በቃ እንደዚህ ታራ ሴቶች ሐሜት የሚያረጉ ሴቶች ቁጭ ብለው ቡና እየጠጡ አየሻት እንደዚህ ያደረገች እንደዚህ ስትል እንደዚህ ስትስቅ እንደዚህ ስትናገር እንደዚህ ስትል ነስማቸው ማንሳት አልፈልግም አንድ ማንሳት አልፈልግም ግን እዛ ዩቲዩብ በሙሉ ላይ ተዘፍዝፈዋል ኢንፎርሜሽኑ ማለት ነው እንዴት ብላ እንደሱ ትናገራለች በሂጃቧ ሴትዮ በጥርሷ በመናምኗ እሱም እንደዚህ የተባባለ መናገር ይፈቀዳል ሰው ክሪቲሳይዝ ማድረግ ቢፈልግ ራሱ አደብ አለው አንደበት አለው እንደዚህ ዝም ብሎ አይደለም የሚደረግ በኋላ ደሞኛ ሱብሃንአላህ ቁርአን ሁሉም ነገር ነው ያስቀምጥልን እኛ መናገር ብንፈልግም በማንንም በምንም ይሁን መጀመሪያ መረጋገጥ አለብን ኢንፎርሜሽኑ መሰብሰብ አለብን ምንድነው ጉዳዩ አንድ ሳይድ አንድ ፓርቲ ወስደን መናገር ግን ትክክል አይደለም ምክንያቱም እኛ በህይወታችን በማንንም ህይወት የሚደርስ ነገር አይነት ነው ይሄን ነገር በቤተሰቡ ችግር የሌለው ቤት የለም በተለያየ ነገር ብዙ ይከሰታል ስለዚህ ይቅርታ አድርጉልኝ የትም ቦታ መንገድ እየሰሩ እና መናገር ብንፈልግም ራሱ መጀመሪያ ዕውቀት ይኖራል ምን ተከሰተ ምን ተደረገ በዚህ ጉዳይ ትክክለኛ ኢንፎርሜሽን ነው የአንድ ብቻ ሰምተን ሳይሆን የሁሉ ሰው ሰምተን መናገር መቻል አለብን ካልሆነ ግን ብዙ ሰው ነው የምንዘልመው ምክንያቱም አላህ Subhanahu Wa Ta'ala በቁርአኑ የሚያስቀምጥልን ለኛ አንድ ሰው አንድ ወሬ ይዞላችሁ ሲመጣ አረጋግጡ ነው የተባለ መጀመሪያ መረጋገጥ አለብን ምን አይነት ወሬ ነው እንዴት ነው የሆነ ማን ነው ሐቂቃው ያለው ማን ነው ትክክል ያልሆነ ኢንፎርሜሽን ያመጣ ብለን ነው እንትን ማድረግ ያለብን እንጂ እንደዚህ እንደነፋስ ሁሉም እንደፈለገ ይናገራል ሰው በሰው ህይወት እንደዚህ አላህ በማይወደው መንገድ መናገር አይፈቀድንም እኛ መናገር ብንችልም በመናገርበት ቦታ አለ ምን ማለት እንዳለብን ስለዚህ አሁን ከሱ ጋር የተያዘ ደግሞ እስልምና ነው ከሰውየው ጋር የተያዘ ኢሳም የሚባል ሰውዬ ኢሳም አበሻ ማለት ነው ብዙ ሴቶች ዩቲዩበሮች ሲሰማቸው ይሄ ሞጥፎ ሰውዬ ብሎ እየሰደቡ ምን ይያሉ እንደገና ደግሞ እስልምና አሰደበ ለምንድነው ከኢሳም ጋር ሲሆን እስልምና ከሱ ጋር የሚያያዝ ስንት በኢትዮጵያ ላይ ስንት ወንድ ስንት መጥፎ ነገር እየሰራ በሚስቱ በልጆቹ ማአት አለ አይደለም ለምን በእነሱ እንደሱ ከሃይማኖታቸው ጋር ለምን አልተያዘም እስልምና ሲመጣ ለምንድነው እንደሱ የሚደረግ እና ሴቶች ደግሞ ዝም ብለን ሴት ስለሆነች ብለን በመሃላቸው እኛ አናቀም ምን እንደተከሰተ ምን እንደሆነ ምን ችግራቸው ሰው የወጥቶ ደግሞ ተናግረዋል ተላይቶ ነው ኦኬ ተላይቶ ነው አሁን እኔ አንዱ ያስደሰተኝ ብቻ በሙሉ ከተጀመረ ጉዳዩ እስካሁን ድረስ ነው የተከታተልኩ ነኝ እየሰማሁ ነኝ የልብም ያድርስልኝ ሐቂቃ የሚናገረው ሰው ግን አልነበረም አላህ ይስጠው ይሄ ሙሃጅር የሚባል አሁን ያወጣው ቪዲዮ ትናንት ማለት ነው ጀዛሁላሁ ኸይር በጣም ነው ማመሰግነው በዚህ ከናቱ ጋር ከኢሳም ጋር እና ተናግሮ ከወንድሞቹ ከጓደኞቹ ምን እንደነበረ ብዙ ኢንፎርሜሽን አምጥተዋል እና እናንተም ገብታችሁ ስሙት ኢስላም በኢሳም ምክንያት አድርጎ መሰደብ የለበትም
እኔ ግን ሌላ ሰው እንደሱ ቢናገር አይገርመኝም። እኛ ሙስሊሞች ራሳችን የምንለው ግን በጣም ነው አሳፋሪ። በቃ በጣም አሳፋሪ ነው። እኛ ሌሎች ሴቶች እንደሱ ብለን እኛ እኮ ሙስሊም ነን። አንድ ሙስሊም ሴት አስተሳሰቧ እንደ ሙስሊም ሴት ነው መሆን ያለበት እንጂ እኔ አሁን ማንም ሴት ትዘለም ማለት አይደለም። ሚስቱ ዘልማት ይሆን አይሆንም እኛ የምናውቀው የለም። ደግሞ በራሳቸው የተናገሩ እሷ ራሱ ሚስቱ የነበረች ማለት ነው አንድ መጥፎ ነገር አልተናገረች። እኔ ጠብቅ ነበር አለች፣ አልመጣም። ግዴታ ነው ማንም ሴት ማንም እኛ ሁላችን በዛ አልፈናል። ስትለያይ ከባሏ ስፔሻሊ የምታፈቅረው የምትወደው ባል ከሆነ ይሰማታል፣ ግዴታ ነው። ግን በሱ ተናገሪ ምን አይነት ሰው ነው ሲሏት ራሱ ጀዛሃላህ ኸይር አላህ ይስጣት። እሷ ራሱ ጥሩ ነው ወገር ነው የተናገረች፣ ጥሩ ሰው እንደሆነ ነው የተናገረች አንድ ኢንተርቪው ምናምን ሲያረጓት። አሁን ግን በሚዲያ ያሉት ሰዎች ለገንዘብ የዩቲዩብም ይሁን ለእስልምና ለመካፋትም ይሁን እንትን የሚጠቀሙበት ሁኔታ ያሉት አሁን የሀበሻ ልብሶ አንተን አድርጉላት ሳብስክራይብ እስከ 100,000 እስከምትደርስ አድርጉላት ምናምን እንዴ በሌላ ህይወት ሰው ነው እኛ የሷ እንትን ማድረግ የምትፈልጉ። እነዚህ እኮ በመሃላቸው ልጆች አላቸው፣ የሚያድጉ ልጆች፣ 3 ልጆች አላቸው። ቢሆን አስታራቂ ሆነን ጥሩ ብንናገር ጥሩ ነበር። رسول الله عليه وسلم من بلوال من كان يؤمن بالله واليوم الآخر فليقل خيرا أو ليصمت. ويترو تناقروا أن أنت سوتش ويدوم زم بلو بمحالات شو مقبات أياسفلقم عنده يسدبال دفتي بلو انديزي بلو انديت عينة مرقم ስታነበው በኮሜንቱ የተጻፈ ማለት ነው። አንዱ ትንሽ ልጅም አንዱ ስማቸው አላቃቸው ይቅርታ አድርጉልኝ በዩቲዩብ የሰው ኮሜንት ያነበበ የስድቡ የምናምኑ والله በጣም ያሳዝናል። ኢትዮጵያ አሁን በዚህ በሌላ ችግር አላት የተባለ በዚህ ተነስቶ አልহামዱሊላህ እንግዲህ ችግሩ ወደ ሌላ አቅጣጫ ሄደ። ግን ይሄ ደግሞ ወደ ሃይማኖቱ በመሃል በክርስቲያንና ሙስሊሞች እንደዚህ እንደገና አዲስ ችግር ማስገባት በዚህ ጉዳይ ጥሩ አይደለም። ሰውየው የራሱ ላይፍ እንደፈለገ ማድረግ መብት አለው። ፊልሙን መተው ይችላል፣ መብቱ ነው። ትዳርን መበተን መብቱ ነው፣ እንደማንም ሰው መብት እንዳለው። እኛ የውልቀ ሰው መብት የማንሰጥ ሰዎች የሀገር መብት የምናምን መብት እንፈልጋለን። እናንተ ትላልቆች ዩቲዩበር የምትባሉ የምትናገሩ ንግግሮች በጣም ያሳዝናል። የሀገር መፍቻ የምትፈልጉ እኛ እኮ ገና በውልቀ ሰው እኮ መጀመር አለብን። ለምንድን ነው እንደዚህ ላይፍ የሌላ ሰው መጠቆር ላይፍ የምንፈልገው? ሁላችን እኮ በዛ ያለፍን ነው። እኔ የታወቀ ሰው ቢሆን እንደፈለግን ላይፉ ገብተን እንደዚህ ዝብርቅርቅ ማድረግ አይገባንም። ስፔሻሊ ደግሞ ሙስሊሞች ሆነን ማለት ነው። አላህ Subhanahu Wa Ta'ala በቁርአን ምንድነው የሚለን? እኛ ዝም ብሎ አይደለም እንደማንም ሆኖ አልተባልንም። من كان يؤمن بالله واليوم الآخر فليقل خيرا فليقل خيرا أو ليصمت بالرسول صلى الله عليه وسلم السكو سيتن أكبر ነው ኒካህ ያሰረው። አው ባረከ الله فيك ኢክራም እንጂማ በድብቅ ሴት መስራት ኦኬ በትክክል እኔ ዲቴል መናገር ስላልፈለኩ እንጂ በዚህ ዙሪያ በጣም ብዙ ነገር መናገር ይቻላል። ብዙ ነገር ማንሳት አለብን። ምክንያቱ ቁርአን ምንድነው? ولا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك عنه كان عنه مسؤولا ይለናል الله سبحانه وتعالى ولا تقف ما ليس لك به علم ما ታቀው ነገር በህይወታቸው ራሱ እንዳለ ሰውየው ማለት ነው። ኢሳም እንዳለ በትዳር ባልና ሚስትን አላህ ነው የሚያውቀው። ዲቴሉ በሙሉ ሁሉ ሰው ማወቅ አይችልም። አንድ ሁለተኛው ደግሞ በቤተሰቡ በወንድማሞች ስንት ጥላቻ ስንት የተጣሉ ወንድማሞች አሉ። በየቤታችን በየራሳችን እኔ የራሴ ወንድሞች ብዙ ነገር በኔ ሊናገሩ ይችላሉ። ካልተስማማን ብዙ መጥፎ ነገር ሊናገሩ ይችላሉ። ትክክል ማለት አይደለም።
ስለዚህ እህቱ እንደዚህ ብላላና ትክክል መሆን አለበት አይደለም። እኛ በቁርአን ራሱ እንዴት እንደነገረን አላህ Subhanahu Wa Ta'ala በዩሱፍ አለይሂ ሰላም ወንድሞቹ ምን እንዳደረጉት ናቃለን። እኔ ሲሰማ የሱ ታሪክ ደግሞ አሁን እኔ ፊልም መተው ነው ወደ ሃይማኖት ወደ እስልምና ገብቼ ኢማኔን ማጠንከር ፈልጋለሁ አለ። ይሄ የራሱ መብት አይደለም? የራሱ ፍላጎት አይደለም? እኛ እንደ ሙስሊሞች መደሰት የለብንም? የፊልሙ መተው ግዴታ አይደለም፣ የሱ ፍላጎት ነው። እኛ ፊልም ትተው ማለት አይደለም። በጥሩ ነገር ፊልሙም ሊሰራ ይችላል። ግን እንደማንም አርቲስት እንደዚህ በኢሮፕ የሆኑ በኢትዮጵያ ስንት አርቲስት የዓለሙ ትተው ወደ ሌላ ሃይማኖት ገብተው በክርስትና ራሱ ስንት ዘፋን የነበረ ወደ መዝሙር አልገባም? ማን ተናገረ በዛ ጉዳይ? ዘማሪ አይደለም የሆኑ እነሱ? ዘማሪ ወደ ክርስቲያን ሄዶ ሲሆኑ ማንም አልተናገረም። ማንም አልሰደበም ለክርስትና፣ ማንም እንትን አላለም። አሁን ግን ኢሳም ሃይማኖቱ ነው እንደዚህ በዚህ መልክ እኔ መያዝ እፈልጋለሁ ሲል ማለት ነው ወደ እስልምና። ይህ ምን አይነት እስልምና አሰደበ? እንደዚህ ያለ ያልተባለ ነገር የለም። እኔ መድገምም አልፈልግም። እና እስልምና ቁርአንና ሱና ነው የሚወክለው እንጂ ማንም ውልቀሰው አይደለም። እኔ ሱአድ መጥፎ ነገር ባድርግ ሱአድ አድርጋ እንደዚህ ብሎ እስልምና መሰደብ የለበትም። እኔ የውልቄ ስንፈቴ የውልቅ ሰው መሆኔ ሰው ነኝ፣ እሳሳታለሁ። መላእክት አይደለንም፣ መልአክ አይደለንም። ለምንድነው ሌላ ሰው ለኛ መልአክ የሚፈልገን? ለራሱ ግን እንደፈለገ ማድረግ ይችላል። ዘና ብሎ መኖር ይችላል። እንደፈለገ ወደዛ መገላበጥ ይችላል። ሰውየው ኒካህ ነው ያደረገ። እቺ ሚስት ያገባት ደግሞ አዲስ ሚስት ያገባትም የድሮ ሚስት የተለያየ ደግሞ በምክንያቱ አድርገዋል። ለምንድነው እናንተ መወዳደር በሁለታችሁ ሴቶች ደግሞ የሴቶች ነው የሚገርመው። ሴቶች እኔ በጣም የሚገርምኝ የሴቶች ጉዳይ እናንተ ሴቶች ስትፈልጉ አንድ ሴት ወደ መሬት ታስወርዷታላችሁ፣ ስትፈልጓት ወደ ላይ ትሰቅሏታላችሁ። ለምንድነው? በሐቅ ለምን አይሆንም? ስንት ጊዜ እናቱ ጋር ተቀምጦ 3 ዓመት ሆኖ ከተለያየን ልጆቹ አልተወም እየተባለ ነው። እኛ እኮ ብቻችን ሆነን ልጆች አሳድገናል። ስንት ሀበሻ ሰው እኮ ናቃለን ምን እንደሚያርጉ አባቶች። አዲስ ነገር አይደለም። በሀበሻ ክርስቲያንም ይሁን ሙስሊምም ይሁን ሚስቱ ሲፈታ ልጆቹም ይፈታል። ብዙ ጊዜ ይሄ የወንድ ባህሪ ነው፣ የወንድ ጸባይ ነው። በቃ አሜሪካዊም ቢሆን ስዊድናዊም ቢሆን ጀርመናዊም ቢሆን እናት ነው የምታሳድግ እንጂ አባት አይደለም የሚያሳድግ። እዚህ ሀገር ደግሞ ወንዶች ልጆች ይትቶ ወደ እናት ስለሚተዋት ምን ነው የሚደረግ? ከገንዘቡ ላይ ተቆርጦ ወደ እናት ነው የሚሄደው ግዴታ። ሴት ደግሞ እናት ደግሞ ልጆቿ ወደ አባቱ ብትሰጠው እሱ ብቻ ቢያሳድግ ቢሆን ደግሞ ከሷ ገንዘብ ወደ ወንዱ ወደ አባቱ ይሄዳል። ምክንያቱ ኃላፊነቱ የሚወስደው የልጆች ነው የሚደገፍ ማለት ነው። ስለዚህ እኔ በማንም አላቃቸውም። ወላ የድሮ ሚስቱ ማላቃትም አዲሷ ሚስት ማላቃትም እሱ ማላቀውም። ግን ሐቅ መናገር ነው የፈለኩት። እኛ እንደ ሙስሊም እንደ ቁርአን እንደሚለን ነው መፍረድ ያለብን። እና ይሄ በዩቲዩብ ወጣችሁ ስፔሻሊ ሙስሊሞች ደግሞ እንደ ሐሜት አድርጋችሁ የምትናገሩት በአዲሷ ሚስትም በድሮ ሚስትም በሚስቱ የከዳት ምንድነው? የከዳት ማለት እንዴ? ስንት ሙስሊምና የሙስሊም ያልሆነ ወላ ክርስቲያንም በሚስታቸው ብላይ ኢትዮጵያ በሙሉ ያለ ውሽማ የያዙት ወንዶች የሉም? እረባካችሁ በራሳቸው ወንዶች እኮ ነው የሚናገሩት። አንድ ቦታ አለ አንድ ወንድሜ የነገረኝ ኢትዮጵያ ላይ እንደዚህ የሀብታሞች ቤቶች የገዙት ማለት ነው፣ ውሽማ የሚያስቀምጡበት እዛ ሚስቶታቸው እነዚህ ስፔሻሊ ሀብታሞች ማለት ነው መኪና ይሰጧቸዋል፣ ምን አድርጉ ይላቸዋል። በድብቅ ግን ከሌላ ሴት ነው የሚውሉት የሚባልጉት፣ ሙስሊም ይሆን ወላ ሙስሊም ያልሆነ። ይህ አዲስ ነገር ነው።
እኛ በህብረተሰቡ የሚደረግ እንዴት ብለን በክርስቲያንም ይሁን በሙስሊምም ይሄ ትክክል አይደለም ብለን ማስተማር መቻል አለብን እንጂ በአንድ ውል ቀሰብ እንደዚህ አድርጎ ብሎ በሙሉ እንዳሉ ሙስሊሞች ወንዶችም ወላ በአጠቃላይ ወንድሞች ሊሰደቡ ትክክል አይደለም። አንድ ሃይማኖቱም በዛ መሆን የለበት። እናትዮም ተናግራለች። ምን አይነት ኢንተርቪው ሲያረጓቸው የኢሳም እናት ተናግረዋል። ከፈለጋችሁ ግቡ ስሙ እንጂ በእስልምና ተመልክቶ በዚህ ረሱል ሰለላሁ ዐለይሂ ወሰለም በጣም በአኢሻ ረዲየላሁ ዐንሃ የተወራ እንደዚህ ሙናፊቆች በሷ ክፉ ነገር ተናግሮ ቁርአን አውርዶ ነው ሐቅ የሱ ሐቅ ያመጣው ማለት ነው። እኛ ደግሞ እቺ ትበደል እኔ በወገኔ እቺ ትበደል ማለት አይደለም። ግን እቺ ሚስቱ ያገባት አሁን ስለ አገባችሁ ከሚስቱ ወስዳዋለች። መቼ ነው የወሰደችው እቺ ሴት? እንዴ እሱ እኮ ነው የጠየቃት። እንዴ ማንም ሴት እኮ መብት አላት። የተለያየ ሰው ይሁንም በእስልምና 4 ሴቶችን አንድ ወንድ ሊያገባ መብት አለው። የሴት ደግሞ መብት አላት። ያገባ ሰውዬ ልታገባ መብት አላት። እኛ በእስልምና ምን ሄድ ከሆነ ማለት ነው እኛ ሙስሊሞች ማን ወደው ነገር ነው። አሁን እኮ ኢሳም 2 በአንድ ቢያገባማ ምን ታረጉ ነበር ማለት ነው። ከቺ ተላይቶ አንድ ሌላ ሴት ነው ያገባ። ትልቅ ትሁን ትንሽ ትሁን ልጆች ይኖራት ተፋታ ትሁን አተፋታችም ትሁን የራሳቸው ጉዳይ ነው። ምን አገባቸው እናንተ? ምን አገባኝና 18 ልጅ ስላላት እሷ ትልቅ ናት ግዴታ አይደለም። እኔ ከኔጋ እኩያ ጓደኞቼ የልጅ ልጅ አለኝ። በእድሜ አንድ ነኝ ከጓደኞቼ ማለት ነው። እነሱ ግን ገና የ18 ልጅ ነው ያላቸው። ገና የ11 12 ልጆች አላቸው። ለምንድን ነው? እኛ እድሜያችን አንድ ነው። ግን እኔ ቶሎ አግብቻለሁ፣ እነሱ ቆይቶ አግብተዋል። ስለዚህ እኔ በእነሱ እድሜ እኔ እበልጣለሁ ማለት ነው? ከነሱ እድሜ እኔ እበልጣለሁ ማለት ነው? አይደለም። ስንት ሴት እኮ በልጅነቷ አግብታ ቶሎ ወልዳ ከሷ ጋር የሚያድጉ አሉት። ስለዚህ እናንተ ለመጀመሪያ ሚስቱ ደግፋችሁ ማለት ነው ለቺ ስታካፉ ለሷ በመጥፎ ስታነሱ ለቺ ደግፋችሁ ማለት ነው። ምን ያርግላታል? ይሄኮ የአባቷ የልጆቿ አባት ነው። የልጆቿ አባትም ትክክለኛ ሚስት ስለነበረች በመጥፎ ሊነሳላት አትፈልግም። ተበድላ ከሆነ ደግሞ ከመጀመሪያ ተበድዬ ብላ መናገር ነበረባት። ስለዚህ እስልምና የሚለው ምንድነው? በሰው መብት በሰው ላይፍ ገብተን ጣልቃ ገብተን ወይ ለኸይር መናገር መቻል አለብን። ማስታረቅ ከቻልን ጥሩ ነው። ካልሆነ ግን በጀርባ የማታውቁ ነገሮች ብዙ ነገር አለ። እኔ አውቀዋለሁ። ምክንያቱም አንድ ሴት ያገባ ሰውዬ ስታገባ ራሱ ወሰደች ነው የምትባል። አትወስደውም። ማንም ወንድ አይወሰድም። እንደዚህ አድርጋ ብሎ የተናገረች ዩቲዩበራ እሷ ራሷ ብትሆን ታርገዋለች። እሷ ራሷ ኢሳም መጥቶ ቢጠይቃት ታገባው ትሆናለች ራሷ። እኔ ስንት አውቃለሁ። ራሳቸው ማለት ነው ሴቶች አንድ ሰውዬ ማለት ነው ባለትዳር የነበረ ሌላ ሚስት ሲያገባ ሚስቱ መጀመሪያ ሚስቱ አልፈልግም ብላ ተላይታለች። ሁለተኛ እንደገና ሌላ ደግሞ የገባች ማለት ነው። እንደገና ሌላ ሴት ሲያገባላት ማለት ነው። አፎን ሌላ ሴት ሲያገባላት እሷ ራሷ ሁለተኛ ሚስት ሆና ነው የገባች። ሁለተኛ ሚስት ሆና ገብታ በራሷ ሲደርስ ግን አትቀበለው። እና እኛ ሴቶች ስንባል በአጠቃላይ ማለት ነው ሲመቸን ለራሳችን ሐላል እናረጋለን፣ ሌላ ሰው ሐራም እናረጋለን። እና አሁን ደግሞ ይሄን ሰውዬ ተላይተዋል። አብረው ቢሆኑ እኮ ምክንያት
እንደዚህ እንዴት ብሎ እንደዚህ ያለች ተብሎ እንደሚባል የሚወራ ማለት ነው በሙስሊም ላይ ያልሆነ ማለት ነው እኛ እስልምና ውሽማ አይፈቅድም ሁለተኛ ሚስት መግባት ይፈቀዳል ሶስተኛ መግባት ይፈቀዳል አራተኛ መግባት ይፈቀዳል ለሴትም ራሱ አንድ ሴት አንቺ ባለ ትዳር መጥቶ ከጠየቀሽ መብት አለሽ ልታገቢ ምክንያቱም ይሄ እስልምና የሰጠሽ መብት ነው እንጂ ማንንም የሰጠሽ መብት አይደለም እንዴት ብላ ባለ ትዳር ታገባለች በእስልምና ሐላል ነው ማንንም حرام ሊለው አይችልም አንድ ሙስሊም حرام ሊለው አይችልም ይሄ ደግሞ ለሴቶች መብት ነው ለወንዶች መብት ሳይሆን ለሴቶች መብት ነው ራሱ ለምንድነው ውሽማ ልትሆን አይፈለግላትም አይፈቀድላትም እስልምና ስለዚህ እኛ ሴቶች በሐቅ መናገር አለብን እንጂ ሴት መደገፍ አለብን ብለን ከቁርአንና ከሱና ወጥተን መናገር አይፈቀደን ሌላ የፈለገ ያድርግ ሌላ አይዲዮሎጂ ያለ እንደፈለገ ይሁን ሌላ ሃይማኖት ያለ እንደፈለገ ይሁን እኛ እንደ ሙስሊም ግን እንደ ሙስሊም አነጋገር መናገር አለብን በጉዳይ አስተያየት መስጠት ከፈለግን እንዴት አደረጉ እንዴት አደረጋት እንደ የራሳቸው ንግግር ኢንተርቪው ያደረጉት እቅሲም ቢላህ በጣም ነው የተናደድኩ ኢንተርቪው ያደረገችው የለቀመች የነሱ ቃል እንደዚህ ባላት እንደዚህ ማለት ሆነ እንደዚህ ሲላት እንደዚህ ያለችው ብላ የምትናገረው ዩቲዩበራ አዝናለሁ ያንቺ ሰብስክራይብ አድርጌ ስለመጣኝ ነው እኔ በሌላ ነገር ቆም ነገር የምትናገሩ ስለምሰማ ስለነበር ነው በዚህ ጉዳይ ግን በጣም አዝንብሻለሁ እንዴት ብለሽ እንደዚህ አስቻለሽ በሂጃባ ተናገርሽ በጥርሳ ተናገርሽ በመነጽራዋ ተናገርሽ ይሄ ሐሜት ነው ይሄ እንደዚህ አይነት አነጋገር መብት የለው እኔ በራሴ ራሱ ሌላ ሰው 3 ሰዓት ተናግረዋል በኔ ጉዳይ ውሸት በሙሉ ውሸት እንዳለ 3 ሰዓት ተናግረዋል እንዲሁም እኔ መልስ ወጥቼ አልሰጠሁትም ለዛ ሌላ ሞቶ ሊናገር ይችላል ግን አላህ አለ እኛ መርሳት የለብን የውመል ቂያማ የሚባል ነገር አለ ሒሳብ የምንቆምበት አለ ረሱላህ ሰለላሁ ዐለይሂ ወሰለም ምን ብለዋል من ضمن لي ما بين لحييه وبين فخذيه ضمنت له الجنه ብለዋል አንድ ሰው ምላሱና በእግሩ ላይ መሃል ያለ አውራው ማለት ነው እሱ ከሰበሰብልኝ እኔ ጀነት ይዝለታለሁ ብለዋል እኛ ግን ምላሳችን ይሄ ምላሳችን የት ያደርሰናል መሰላችሁ ምላስ ማለት በጣም አደገኛ ነገር ነው ወይ ለኸይር እንጠቀምበታለን ወይ ለመጥፎ እንጠቀምበታለን ስለዚህ በጣም አደገኛ ስለሆነ እኛ አላህ መፍራት አለብን አላህ መፍራት አለብን ያንዳንዱ ቃል የምትወጣ እቅሲም ቢላህ እንደ መጽሐፍ ተጽፋ የውመል ቂያማ ትመጣለች እና መጽሐፍ ስናያት والله በጣም ናዝናለን الكلمه الطيبه صدقه ብለው ረሱላህ ሰለላሁ ዐለይሂ ወሰለም ጥሩ መናገር እኮ ሰደቃ ነው በሃይማኖት የመጣ ደግሞ አይፈቀድም እንደፈለገ ሰው መናገር እና እንደዚህ የእስልምና የሚጠሉ ሙስሊሞች የሚጠሉ ደግሞ ይሄን ነገር ተጠቅመው ብዙ ነገር ሊጠቀሙበት ያደረጉት ያሉት እኛ አክሰፕት ማድረግ የለብንም አንዷ የሷ እንትን የሐበሻ ዲዛይነር ሐበሻ ልብስ ስለሆነች የሷ ልብስ እንደዚህ እናድርግ ብላ እስልምና የሷ የደገፈች መስሏ ሌላ ነው የምትመታ ያለች እኛ ሙስሊሞች ደግሞ ድፍት ይበሉ እንደዚህ ያርጉ እንደዚህ እስልምና አሰደበ ያለን ሰውየው እኔ በእስልምና ተመችቶኛል እኔ ህይወቴ አገኘሁት ይያለ ነው እንግዲህ የሱ ፍላጎትኛ መግባት የለብንም መደሰት ካልሆነ በስተቀር በትዳሩ መለያየቱ ሁላችን እናዝናለን ለሷ ለሚስቱም የወደደችው ባል ማጣቷን አዝናለን ግን ሁሉም ሪዝቅ ነው ያ ጀማዓት الخير አላህ ለሁሉም አላቃ ሪሌሽን ሳይቀር የተገደበ ጊዜ ሊኖረው ይችላል ማን ነው ያለ እኔና ባሌ 20 አመት ወይ ደግሞ 30 40 አመት መቀመጥ ያለን ሁሉም ተገድበው ሁሉ ሪዝቅ ነው ትዳር ሪዝቅ ነው አላህ የከተበው ይጀምራል ካላህ ያልቃል ካለው ደግሞ ያልቃል አለቀ የነሱ ሪዝቅ በመሃላቸው አለቀ 3 ልጆች ተወለዱ እኛን መልሰን መኖር አለባችሁ ብንላቸው አይሆንም በቀደር ላይ መግባት የለብንም አልহামዱሊላህ قدر الله ما شاء فعل ለሱ አላህ ጥሩ ይስጣት ለሱ ደግሞ አላህ ጥሩ ይስጠው ነው ማለት ያለብን
ሱረት ጠላቅ እናንብብ። ሱረት ጠላቅ ምንድነው የሚለው? ስንት ትምህርት ያለው ሲፋታ ሰው እኮ አላህ Subhanahu Wa Ta'ala قد يجعل الله فيه مخرجا ለነሱ ለሁለታቸው ጥሩ ለሆነ ነገር ሊደርሱ ይችላሉ። እሷም ሌላ የምትፈልገው ደርስ ትችላለች። እኛ በመሃል ገብተን እንደዚህ ዓለም እንደዚህ አንስተን ሰማይና መሬት አንስተን ያስቀመጥነው ለምንድን ነው? በጣም ነው የሚገርመው እና እነዚህ ሰዎች ለነሱ እድል ሰጥተን ደግሞ እንደፈለጉ መናገር ያደረግናቸው እኛ ራሳችን ሙስሊሞች ነን። እና ሙሃጅር ባረከላሁ ፊኩ ጀዛከላሁ ኸይር በጣም ነው ማመሰጅ እነ ሸምሰዲን እና አብደላም የተናገሩ እኔ እስካሁን ድረስ መናገር አልፈለኩም ነበር። ምክንያቱም ብዙ ሰው የተናገረ ነው እንግዲህ አስቤ ማለት ነው። ግን አንዱን ሳየው እነ ሰብለ ሳትቀር ሰብለ እኔ በጣም እማከብራት ሴት ማለት ነው። በተለያየ እንትን ማድረግ እሷ ራሱ የሴቶች ብቻ ደጋፊ ሆና ቁጭ ብላ ተገኘች። እኛ ስፔሻሊ ደግሞ ሚዲያ ላይ የተቀመጠ ሰው ዝም ብሎ መፍረድ የለበትም። ሐቂቃው እኔ አሁን ለሱ ደጋፊ የሷ ደጋፊ አይደለም። እኔ ግን በመሃል ሆነን የሚያንጨበጭብ ሰው ለምን እንደሱ ያረጋል? ምን እንጠቀማለን? ለሱ የሱ ላይፍ መበላሸትስ ምን ይጠቅመናል? እሱ እኮ ልጆችም አሉት። የሱ ልጆች ነገ ጧት አድገው ይህን ወሬ ሲሰሙ እኮ ደስ አይላቸውም። አባታቸው ነው። ማንም ልጅ የአባቱ መጥፎ ነገር መስማት አይፈልግም። የእናቱ መጥፎ ነገር መስማት አይፈልግም። ለነዚህ ልጆች ራሱ አላሰብንም። የከዳት እንደዚህ ያደረጋት ልጆቹ ማይ ምናምን ብሎ የተናገረ ሰው ማለት ነው። እና አላህ Subhanahu Wa Ta'ala ምን ይላል? وإذا جاءكم فاسق بنبأ فتبينوا ይለናል። يا أيها الذين آمنوا إذا جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين። እናንተ ሰዎች እናንተ ሙእሚኖች ነው የሚለው ያ أيها الذين آمنوا እናንተ ሙእሚኖች የምትሉ ሰዎች አንድ ወሬ ሲመጣ እስኪ አረጋግጡ። መጀመሪያ እስኪ ትክክል ነው ወይስ አልሆነም ብላችሁ አረጋግጡ። የአንድ ሰው ሰምተን መፍረድ የለብንም። ስለዚህ መፍረድ የለብንም። የሁሉ ሰምተን ነው እንትን ማድረግ ያለብን። ምክንያቱም ወሬው ትክክል ነው አልሆነን አውቀን ነው ሐቅ መናገር ያለብን። ምክንያቱም እስልምና የሚለው ምንድነው? ولا يجرمنكم شنآن قوم على ألا تعدلوا اعدلوا هو أقرب للتقوى። አንድ ሰው ቢጣላ ራሱ ባልና ሚስት ሊጣሉ ይችላሉ። ልጅና ወላጅ ሊጣሉ ይችላሉ። ጎረቤት ሊጣሉ ይችላሉ። አንድ ሀገር ሊጣላ ይችላል። ማንም ሊጣላ ይችላል። በመሃል ግን የሚችል ሰው ማስታረቅ ይሞክራል። ካልሆነ ደግሞ ዝም ብሎ ማየት ነው የሚሻለው። በመሃል መጥፎ ነገር መጨመር ግን ጥቅም የለውም። ስለዚህ ለሱም ጥቅም የለውም፣ ለሷም ጥቅም የለበትም። አሁን እኛ ምን ደግፍ መስለን ብዙ ነገር የምትናገሩ እዛም ያላችሁ አሳፋሪ ነገር ነው። በጣም አመሰግናለሁ። እኛ ስፔሻሊ ሙስሊም ደግሞ ሆኖ በቁርአንና በሱና ተከትሎ ነው መሄድ ያለበት እንጂ በህክማ ደግሞ። ስለዚህ ደስ ያላላችሁ ሰዎች እዚህ ያየሁ ነኝ። አንዳንዱ ሰዎች ላይላቸው ይችላል። እኔ ለማንም ብዬ አይደለም። እኔ ማንማቸው አላቀውም። እንዲሁም አክተር ሆኖ ራሱ አላቀውም። አንድ ፊልም አይቸለት አላቀም። ኢንተርቪው ሲያርግ በእስልምና ጉዳይ በፊት አንድ የሆነ ጉዳይ ነበረ፣ በዛ ነው ያየሁት። እና እኔ ለማንም ደጋፊ አይደለሁም፣ ለማንም ተከታላይ አይደለሁም፣ የማንም ዘመድ አይደለሁም። እንደማንም ዩቲዩበር ግን እንደዚህ በእስልምና ስለተነካ ነው ደግሞ እኔ የምለው ያለሁት አሁን እናንተ በእስልምናና በእንትኑ በሙስሊሞች መጥፎ ነገር ልትሰሩ የምትፈልጉ በዚህ ጉዳይ ተጠቅማችሁ ባካችሁ አላህ ፍሩ። ሁላችሁ አላህ ፍሩ። ምንም ጥቅም የለውም። ኢትዮጵያ ህዝብ ኢትዮጵያ በሙሉ ሌላ ችግር ይበቃዋል። እና እንደዚህ ማለት የለብንም። አመሰግናለሁ።
ወደ መደቡ ኢንሻአላህ እኔም የአማርኛ መደቡን ቆይቻለሁ ሳልመለስ ኢንሻአላህ እመለሳለሁ ባረከላሁ ፊኩም ጀዛኩሙላህ ኸይር ሸር በሉልኝ እና እኛ ሁላችን አላህ ረሱል ሰለላሁ ዐለይሂ ወሰለም እንዳለ ምን አልሽ አው ለምን ነው መሰለሽ በብሎክ ያረኩት እኔ በፊት ብሎክ አላረግም ነበር ብሎክ አሁን ግን አንዳንድ ነገር አንዳንድ ሰዎች ጀምር ያለው እንደሱ ምክንያቱ ደስ ካላላቸው መግባት አያስፈልጋቸውም እዚህ ደስ ካላላቸው አያስፈልግም መግባት እንጂ ነ ብሎክ አታረጉ ያልኩ ነበር በፊት ራሱ አፉ በለኝ አው እና ከአላህ Subhanahu Wa Ta'ala ከሐቀኛው ይሁን እኛ ማንንም ሊበደል አንፈልግም እኔ በወገኔ ወላ መጀመሪያ ሚስቱ ወላ አሁኑ ሚስቱ ወላ እሱ መበደል በእኛ ዝም ብሎ ትክክል አይደለም እኛ የነሱ ወሬ ሰምተን የላይፋቸው ጉዳይ ደግሞ የራሳቸው ጉዳይ ነው እንደማንም ሰው ሌላ ሰው እንደሚፈልግለት የፈለገ እንደሚያርግ ማለት ነው እኛ በሙሉ ሰው ስናየው ስፔሻሊ እነዚህ ዩቲዩበሮች ደግሞ የላፋቸው የራሳቸው እንደፈለጉ የሆኑ ያደረጉ እነሱ በመሳደባቸው በጣም ገረመኝ 18 አመት ፊልም ያይች የነበሩ ሰውየው በጣም የሚወዱት የሚያከብሩት የነበሩ ሰውየው አሁን እንደዚህ ብሎ against ሆኖ ወይ ደግሞ አንጻር ሆኖ እንደዚህ ግልብጥ ማለት ትንሽ ይገርማል እንደው በጣም ይገርማል ለምን ትንሽ ሳይሆን በጣም ይገርማል ለምን በፊት መጥፎ ነገር በሱ ተናግሮ ሰው ቢሆን የሰውዬ መጥፎ ነበር አሁንም አዲስ ነገር አይደለም ይባላል አሁን ግን እንደዚህ ስለተደረገ በቃኛ ጠልቶናል ፊልም ዓለም ትቶ ወደ እስልምና ስለመረጠ መስጊድ እየዋለ ነው ምናምን ተብሎ ይዋል መስጊድ ከፈለገ ይዋል ምን አገባው ሰው ቸርች ቢሄድ ሌላ ሰው ቸርች ሄዶ ይባላል አይባልም ስፔሻሊ እነዚህ የተናገሩ ደግሞ ቸርች ሄዶ ጥሩ ነው የሚባል እንኳን ወደ እግዚአብሔር መለሰው እንኳን ወደ አላህ ተመለሰ ነው የሚባል እኛ መደሰት አለብን ማንንም ይምጣ የዓለሙ ለሱም አጥፊ የሚሆን ስራ ከሆነ እሱ ካለ ማለት ነው ካየው ለራሱ ወደ አላህ ተመልሻለሁ ወደ እግዚአብሔር ተመልሻለሁ ካለ መልካም ነው ማለት ያለብን እኛ ለምን እንጠላለን እንዴ ሌላ ሰው ወደ መጥፎ ወደ ሰይጣን የሚሄድ ሰው ግን ዝም ብለን ያየን ምንም አንናገርም ወደ አላህ ሲመለስ ሰው ግን ለምን ተመለሰ ተብሎ ትክክል አይደለም አላህ የሱ የሚያሳይ ደግሞ ፈተና ነው አላህ Subhanahu Wa Ta'ala ደግሞ አንድ ሰው ኢማኑ መጠንከር ሲጀምር ፈተናው ይበዛል አላህ Subhanahu Wa Ta'ala ምን ብለዋል تبارك الذي بيده الملك الذي خلق الموت والحياة ليبلوكم أيكم أحسن عملا عند سو إيمانو سيتنكر فتنانو ميبزا الله سبحانه وتعالى دمو هيوتنا موت يفترلن لفتنانو ስለዚህ እሱም በፈተና ነው አላህ ካስቀመጠው ከሆነ ደግሞ አላህ ትግስት ይስጠው ሰብር ይስጠው እሷ ሚስቱ የመጀመሪያ ሚስቱ ራሱ በፈተና በዚህ የተፈተነች ነው ያለው አላህ ሰብር ይስጣት አላህ ጉብዝና ይስጣት ልጆች አልታሳድግ በጣም ጎበዝ ሴት ደግሞ ናት ማንንም ሰው የሚፈራላት ሴት አይደለችም ማሻአላህ የተማረች ምን እንደምትፈልግ የምታውቅ ሴት ናት እንዲሁም እንደሷ መሆን ለማንም ሴት አራያ የምትሰጥ ነው ሁላችን ተላይተናል ስንት ሴት ተላይታ ኑራ ብቻዋ ልጆች አሳድጋለች ስንት እህቶቻችን በአለም ላይ ብቻቸው የሚያሳድጉ ልጆች አሉ የተለየ ነገር አይደለም የሷ የደረሳት ማለት ነው ግን እንደዚህ አካብደን እንደዚህ ለሱ ቶፒክ ሰጥተን በሁለት ስንት 10 ቀን ነው ወይ ምናምን ሆኖ እስካሁን ድረስ በሱ የተናገረ ነው ሰው ያለ ስንት ነገር ይሄን ጊዜ በተጠቀምንበት ሌላ ነገር እና ባካችሁ እተቁላህ ስፔሻሊ ሙስሊሞች ደግሞ እተቁላህ አላህን ፍሩ በህይወት ሰው ጣልቃ ላይፍ ገብታችሁ እንደዚህ መናገር ትክክል አይደለም እቺ ዩቲዩበሯ ሴቷ ደግሞ አላህን ፍሪ አንቺ ይመስለኛል ከሰማሽው ማን እንደሆንሽ ታውቂያለሽ
ትክክል አይደለም። ይህን ስራ አላህ አይወደውም። ሁላችን የየራሳችን ኃጢአት አላህ ያሳውቀን። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ሁሉም በየራሱ ሂሳብ የሚያርግ ከሆነ የራሱ አይብ የሚያቅ ከሆነ የራሱ አይብ ማለት ጉድለት የሌላ ሰው ጉድለት አይናገርም። አንዱም ግን እሱ ፐርፌክት እንደሆነ የሌላ ሰው እንደዚህ መናገር ግን ትክክል አይደለም። በሃይማኖት ኢሳም ወጥቶ መጥፎ ነገር ተናግሮ ቢሆን ትክክል ነው። ይሄ ትክክል አይደለም፣ በሃይማኖት እንደዚህ ተናግረሃል ይባላል። በሷ መጥፎ አልተናገረም፣ ሚስቱም በሱ መጥፎ አልተናገረችም። እህቱ መጥፎ የተናገረች ወጥቷ ለምን እንደሆነች አላቅም። ሁሉ ወንድማሞች ይዋደድ ማለት አይደለም፣ አብሶሉትሊ አይደለም። በዚህ ሰዓታችን ራሱ ላይፍ ያለ ወንድማሞች ጠላይ ሊሆኑ ይችላሉ፣ አላቅም። እሷ ግን እንደዚህ ብላ ተናግራ ሌላ ወንድሞቿ እናቷ ደግሞ ሌላ ነገር ተናግረዋል። ስለዚህ በዚህ እኔ አቆመዋለሁ። እኔ በጣም ማመስገን የምፈልገው ሙሃጅር ነው። ጀዛከላህ ኸይር። እንደዚህ ፍርጥርጥ አድርገህ ኢንፎርሜሽኑ መምጣትህ በጣም ነው ማመሰግንህ። እንደዚህ አይነት እንዳንተ አላህ ያብዛው። እንደዚህ ሐሜተኛ ሙናፊቅኝ የበዙበት ጊዜ ስለሆነ ደግሞ እነዚህ ደግሞ አላህ ልብ ይስጣቸው፣ ልብ ይስጠን ሁላችን። አፉ በለኝ። እኔ ለማንም መጥፎ ለመናገር አስቤ አይደለሁም። ይሄ ነው ግዴታ፣ የራሴም ግዴታ ሆኖ ተሰማኝ። ምክንያቱም መናገር አልፈለኩም ነበር መጀመሪያ በእነሱ ላይፍ ጣልቃ ገብቼ መናገር አልፈለኩም። ግን ከእስልምና ጋር ስለ ሰው ስለያያዘው ብዙ ሙስሊም ደግሞ ኮሜንቱ ሲጻፍ ብታዩት ገብታችሁ የማንም ዩቲዩብ ገብታችሁ ብታዩ ሙስሊሞች የሚሉ ይከፋል። ከሌላ ሰው ቢለን አይገርመኝም። ሙስሊሙ ራሱ ግን እንደሱ መናገሩ ምን አይነት ኢማን እንዳለው ምን አይነት እምነት እንዳለው የሚገልጽ ነው። እና ባረከላሁ ፊኩም ጀዛኩሙላህ ኸይር። እኛ ሙስሊሞች ለካፊሮች ብር እንከፍትላቸዋለሁ። አዎ በትክክል እኔ ማለት ሁሉም የየራሱ ስራ የሚሰራ ካፊርም ያልሆነም የየራሱ ስራ ነው የሚሰራ አይደለም። እነሱ በራሳቸው ጎብዘው እየሰሩ እኛ የራሳችን ብናቅ ጥሩ ነበር። የሚያሳዝነው እኛ የማንም ተከታይ እንደ በግ ተከትለን ሁሉ እየሄድን እኛ ሙስሊሞች በቃ ተከታይ ነን። እንደ በግ ተከትለን ለማንም ሰው እየሄድን ነው። እነሱ ቶፕ ላይ ቁጭ ብለው እዛ ለኛ ጭንቅላታችን እንዴት እንደምናስብ እንዴት እንደምናድርግ እያደረጉን ናቸው። ይሄ ደግሞ መሆን የለበትም። እኛ መሪ አለን፣ ቁርአን አለን፣ ሱና አለን፣ አለቀ። ከዛ ወጪ አያስፈልገንም። ማንም ሰው ደግሞ በዛ ነው መከተል ያለበት እንጂ እኛ እንደ ሌሎች ሰው አስተሳሰብ እያሰብን እንደዚህ ማለት ነገ ጠዋት እንጠየቅበታለን። ረሱል ሰለላሁ ዐለይሂ ወሰለም ብለው አንድ ያ ሙዓዝ ብለዋል፣ ተኪለት ከኡሙክ እነዚህ እኛ በምላሳችን ጀሃነም እንገባለን ብለዋል። ሙዓዝ ብን ጀበል ረዲየላሁ ዐንሁ ሰለላሁ ዐለይሂ ወሰለም ጠይቀዋል። እኛ በምላሳችን እንገባለን ጀሃነም? ምስኪን አንተ ሙዓዝ አለው። ይሁን ሁሉ ሰው በምላሱ ነው አይደለም ጀሃነም የሚገባ አለ። በምላሱ ነው ጀሃነም የሚገባ ብዙ ሰው፣ አብዛኛው ሰው በምላሱ ነው የሚገባ። ለምን ሐቅ አይናገርም? ዙር ይናገራል፣ ሐሜት ይናገራል፣ ኒፋቅ ይናገራል፣ ኩፍር ይናገራል፣ ብዙ ነገር። እቺ ምላስ የማትናገረው ነገር የለም። ስለዚህ በምላሳችን ነው ብዙ ጀሃነም በምላሳችንና በዚና ማድረግም ራሱ ለዚህ ሰውዬ ዚና ያረጋል ነበር፣ ሌላ ሚስት ነበረችው ተባለ። ምን ያልተባለ ነገር አለ? እኔ እንደራሴ ነው ማየው። ምክንያቱም በኔ ህይወት ብዙ ሰው ብዙ ነገር ይናገራል ውስጥ ምንም ኢንፎርሜሽን ሳይኖረው ምንም ነገር ሳያውቅና ማለት ነው። በቤተሰቦቼ በልጆቼ በምንም ብዙ ስለሚናገር አውቀዋለሁ። ግን حرام ነው፣ والله حرام ነው። ነገ ጠዋት በኔ ላይፍ የሚናገር ቂያማ ቀን ቁጭ እንቆማለን አላህ ጋር። አፉ ካልሰጠን ይህን ሰውዬ እቺ ሴትዮ አፉ ካልሰጠች እኮ የውመል ቂያማ ቆቁሞ ሂሳብ ይኖራል። እንደዚህ ተናግሮ ማለፍ ይመስላችኋል? የለም፣ አናልፍም። የፈለግን መናገር እንችላለን ግን አያልፍም። አላህ Subhanahu Wa Ta'ala በዚህ በረቂብ በአቲት በዚህ በሁለታቸው ቁጭ ብለው መላእክት ያሉት ሁሉ ይጻፋል። አንዱ ይጻፋል፣ ያንዳንዱ ይጻፋል። እና ቁጭ ብለን ነገ ጠዋት የውመል ቂያማ እናነበዋለን። የተናገርነው ያን እናነበዋለን። እቺ እንደዚህ ናት፣ እንደዚህ ነው፣ እንደዚህ ያረጋሉ፣ እንደዚህ ተነገረ፣ እንደዚህ ተባለ ይጻፋል። እነሱ ይጽፋሉ፣ ችግር የለም።
ምክንያቱ የውመል ቂያማ አላልኩም ስለሚሉ ሰው ልጅ አላልኩም አላደረኩም ስለሚል አላህ Subhanahu Wa Ta'ala ለዚህ ነው ዶክመንት ሁሉም ይደረግ አላህ ይሰማል ያያል ግን ተጨማሪ ደግሞ ዶክመንት ይደረጋል ነገ ጧት ቂያማ እኔ አላልኩም ሲል ማለት ነው ሁሉም ነገር ቁጭ ይላል ምላሱ ትናገራለች እጁ ትናገራለች እግሩ ይናገራል ፈርጁ ይናገራል አይኑ ይናገራል ጆሮው ይናገራል እንዴ እኔ እኮ ለእናንተ ለማዳም ብዬ ነው እንዴት ብላችሁ እንደዚህ ብሎ ለአካሉ ሲናገር እኛ እኮ አይደለንም አንጠቃና الذي አንጠቃ كل شيء አላህ ለሁሉም የሚያናገር ያደረገው የሚችለው ለኛም አናገርም እጅም ትናገራለች ምን እንዳደረገች በሙሉ ትናገራለች እግርም የት እንደሄደች ትናገራለች ቀላል ይመስለናል የውመል ቂያማ ቀላል አይደለም አሁን ግን እንደፈለግን ጻፉ ኮሜንት ጻፉ እንደፈለጋችሁ ጻፉ ኮሜንት እንደፈለጋችሁ ተናገሩ እንደፈለጋችሁ አድርጉ አለ ነገ ጧት የውመል ቂያማ ይባላል يوم لا ينفع مال ولا بنون إلا من أتى الله بقلب سليم ገንዘብ አይጠቅም ልጅም አይጠቅም አያድንም ከጀሃነም ጋራ ጓደኛ አያድንም ቤተሰብ አያድንም ባል አያድንም ሚስት አታድንም ማን ነው የሚያድነው ቀልቡን ሰሊም ትክክለኛ ልብ ያለው ሰው ነው ንጹህ የሆነ ቀልብ ያለው ንጹህ ምላስ ያለው ነው የሚጠቅመው እኛ ግን የሰው ክፋት የምንፈልግ እኔ ሀበሻ እንደዚህ ነው ልበል የሀበሻ እኔ በጣም ይገርመኛል እኔ አንድ ቀን እስኪ ልታደንቁ እስኪ አንድ ነገር እንስማ ማድነቅ የሚባል ናቀዋለም እኛ በህይወታችን ገና አንድ ሳናደንቅ የሰውየነ ተደንቅ ሲያደንቁ ሰምቻ አላቀም አሁን ሚስት እንደዚህ ተደርጎ ግን ዓለም ሙሉ ተናገረ በፊልሙ በግብዝኛው ተናግረው ይሆናል አላቀም ስለማላቀው እኔ ምናልባት ተናግሮ ሊሆን ይችላል በእንትኑ መጥቶ ኢንተርቪው ያደረገ ደግሞ እኔ መላየት አልፈልግም ከሚስቴ ከመናምን ያለው ደግሞ የራሱ ምክንያት ሊኖረው ይችላል በዛ ሰዓት ምን እንዳለ ለምን እንዳለ ዋሽተኑ ምናምን ነው የሚባል ያለ ትንሽ አላህ ንፍራ والله ትንሽ አላህ ንፍራ እና ጀዛኩሙላህ ኸይር ባረከላሁ ፊኩም ሁላችሁ የተከታተላችሁ እንደነበራችሁ አቃለሁ ዓለም ሙሉ ስለተከታተለ ምን አልሽኝ እዚህ አላህ ንፍራ ትላት እናንተም ምንድነው የሁለቱ ፈውዚያ እንጃ ምን ያለች እስኪ ኦኬ የሌላው የመለስሽ ነው መሰለኝ ኦኬ ችግር የለም እናንተ በውስጥ የተነጋገራችሁ ነው መሰለኝ እኔ ለማንም ለፈውዚያም ለማንም ልትዘለም ፈልጌ አይደለም እናገረው ያለሁት እኛ ግን ለማንም ሳንበድል በትክክል በሐቅ እንፍረድ ነው ምለው ያለሁት እኔ አንዳቸው አላቅም በምንም አላቃቸውም በተከሰተ በእስልምና የተነሳ ጉዳይ ነው ያነሳሁት እሷም አላህ ይድረስላት እሱም አላህ ይድረስለት ቢሆን ቢመለሱ ጥሩ ነበር አሁንም እስልምና አይከለክልም ሁለት ሚስት መያዝ ይችላል እኔ እንደውም እንደሱ ነው የምደገፈው የኔ አስተያየት ማለት ነው ምን ችግር አለው ሁለት ሚስት መያዝ ስለሚፈቀድ ከፈለጉ እንደሱ ማድረግም ይቻላል እኛ ሴቶች ባንወደው ይሁን ነገር እስልምና ግን ይፈቅደዋል እና ባረከላሁ ፊኩም ጀዛኩሙላህ ኸይር ሱብሃንአላሂ ወቢሐምዲካ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ ቢስሚላሂር ረህማኒር ረሂም والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر والسلام عليكم ورحمة الله وبركاته